ዛሬ መጥቻለሁ ባለፈው ስለሰጣችሁኝ አስተያየት ስለ ድምጼ ዛሬም ላይሰማ ይችላል እንትን ማይክ ለጊዜ የለምና ጀማሪ በመሆኔ እንደመሆኔ እና ውዶቼ ድምጼ ካልተሰማ እንግዲህ ምንም ማድረግ አልችልም እኔ ጮክ ብዬ ነው የማወራው በተረፈ እንዴት ናችሁ በሀገርም በውጭም ያላችሁ የማዳም ቅመሞች ውዶቼ የምወዳችሁ ማከብራችሁ የምታበረታቱኝ እና እንዴት ናችሁ ሰላም ነው ወይ ስራ እንዴት ነው ኑሮ እንዴት ነው እናንተ ጋር እኔ ጋር እግዚአብሔር ይመስገን ሰላም ነው አሁን ለነገሩ በየቀኑ እየተገናኘን ነው በላይፍም በብዙ ነገር እየተገናኘን ነውና እግዚአብሔር ይመስገን እና በተረፈ እንዴት ናችሁ ስለምትሰጡኝ አስተያየት ላይክ ስለምታደርጉ ሰብስክራይብ ስለምታደርጉ ኮሜንትም ስለምትጽፉልኝ አመሰግናለሁ ክበሩልኝ አሁንም ብዙ ነገር እጠብቃለሁ ከእናንተ እኔም እንደዛው ባለኝ አቅም አዲስ ነገር ባይኖርም እንግዲህ ያለነው ሰው ቤት ነውና ሀገር ቤት ስንል ብዙ ነገር አለ የሚሰራ እኔ በበኩሌ ብዙ ማቅረባቸው ብዙ ነገሮች አሉ አሁን ግን ለጊዜ ሀሳቡ ራሱ ቢኖራችሁ የሆነ በቃ እንዴት ነው ሁላችሁም ታውቃላችሁ ይሄንን ህይወትና ሁሉም ነገር ለመልካም ነው ያው እስከሚያልፍ ነውና እስከሚያልፍ ያለፋል ይባላል እና በተረፈ እኔ ደህና ነኝ እግዚአብሔር ይመስገን ማዳም ቅመሞች እንዴት ናችሁ ሙቀት እኛ ጋር ሙቀት መጥቷል ዛሬ እንደውም በጣም ንፋስ ራሱ የለም ትላንትና ከትላንት ወዲያ ንፋስ ነበር ዛሬ ጸጥ ብሏል በቃ ፀሐይ ብቻ ነው እንደ ደመናም አለበች ምንም አይታወቅም እናንተ ልክ እንደ ሰዎቹ አየሩ ራሱ እንትን የለውም በቃ የሆነ የተረጋገጠ ዛሬ ብርድ ነው ዛሬ ሙቀት ነው የምትሉበት ምን የለውም ሁለት አይነት ነው ደመና ነው ግን ሙቀት ነው እና እንደውም የኛ እግዚአብሔር ይመስገን ሌላ ሀገር በጣም ዱባይ ባህሬን በጣም ሙቀቱ ይለያል ግን ያንን ሙቀት ችላችሁ ላባችሁ እንደ ውሃ የተንጠባጠበ የምትሰሩ ልጆች እንደው ፈጣሪ በእውነት ያላሰባችሁ ሳይስጣችሁ ድካማችሁን ልፋታችሁን መድኃኒዓለም ቆጥሮ ያሳርፋችሁ አገር ቤት ሄዳችሁ ጥሩ ባል እናንተን የሚንከባከብ ወልዳችሁ የምትከበሩበት ኑሯችሁ ያማረ እረፍት ያለው ህይወት እግዚአብሔር ይስጣችሁ ከሰው ምንም አይገኝምና እኛ ሲጀመር ለራሳችን አይደለም የምንኖረው ብዙዎቻችን ታውቃላችሁ እዚያ ኢትዮጵያ የሚኖሩት ደሞዛቸው ከፍ ያለም ቢሆን ዝቅ ያለም ቢሆን ለራሳቸው ነው ለቤታቸው ነው እዚህ ግን እኛ ወንድም እህት እንደገና በቃ ጎረቤት ምናምን ብዙ በቃ ይሄንን እኮ በቃ ከርቀቱ አንፃር እንደገና ሁሉ ነገር ስለምናፍቀን አይ ዶንት ኖ ብቻ ከባዕድ ሀገር ስለምንኖር አያስችልም እንዲህ የሆነ ነገር ስትጠየቁ ያን ስትይ 2 አመት እያለ 3 አመት በ2 አመት በ4 አመት ተመልሼ እገባለሁ እያልሽ 4 አመት ይሆናል በ5 አመት እገባለሁ እያልሽ 6 አመት ስለዚህ አሁን ሁላችሁም ጸልዩልኝ እኔ ቆርጬ ልሄድ ነው ትንሽ ወራቶች ነው የቀሩኝ በእውነት የምትወዱኝ የምታከብሩኝ ጸልዩልኝ እንደው ይሄንን ሐሳቤን እንዳይቀየር እግዚአብሔር ይርዳኝ እዚህ ጋር ደረሰብኝ በቃ ልጄም ናፈቀኝ ያሴ በቃ ነፃነቴን በቃ እንዴት ነው የፈለገ ነፃነት ቢኖራችሁ እንደ ቤተሰብ እንደ ሀገር ቤት ማንንም የለም ወጣችሁ የትርሽ ብትባይም በፍቅር ነው እንደገና ተኝተሽም እንቅልፍ ጠግበሽ ባትጠግቢ ራሱ ሰላሙ በቃ የሆነ አረ እንዴት ልግለጽ እኔ ከብደኛል ይሄን የምትረዱ የማዳም ቅመም ብቻ ናችሁ ስለዚህ እረፍቴን አፈቃችሁ ቤተሰቤን አፈቃችሁ እግዚአብሔር የራቀውን ቀን ያሳጥርላችሁ በረከቱን ይስጣችሁ በቃ ገንዘቡን እግዚአብሔር በረከቱን ሰጥቶን ሁላችንም ወደ ሀገር ቤት ገብተን ዋና ሆነ ይሄ ስራ ብለን የጀመርነው ይሄ ዩቲዩባችን እግዚአብሔር እንደው ያሳድግልን ፕሊዝ ውዶቼ በቃ አሁን የጀመርነው ስራ በጣም መልካም ነውና ከዚህ በኋላ ሌሎቹን ትተን በቃ ላይፍ መግባት ያልቻሉትን ወደ ላይፍ እንዲገቡ ከ20 በታች ያሉትን እነሱ ማበረታታት ላይፍ ከገቡን በኋላ ደግሞ ወደ በቃ
አንድ ሺህ የሞሉትን ክፍያ ያኔ ለክፍያ እንዲበቁ እነሱን ማበረታታት፣ ኮሜንት ማስቀመጥ፣ ቪዲዮዋቸውን ደጋግሞ ማየት ሻወሩ እንደዛ እንዲሞላላቸው ማለት ነው። እና ግን ፈተና ያለው እናንተ እኔ እኮ እንደዚህ አልመሰለኝም ሲጀምር። ልክ ዝም ብዬ ነው በቃ እኔ እንደ ኖርማል ቲክቶክ አይደል እንደዛ በቃ እንደ ቲክቶክ ነው እኔ ቀለል አድርጌ እንትን ያልኩት። አሁን ሲደርስ አንዴ ሲያነሳብን ለሊቱን ሙሉ እንደዚህ ቁጭ ብዬ ሰብስክራይብ አድርጉኝ ልመልሱ ምናምን እያልኩ አድሬ ጠዋት ሲነሳ 10 ያነሳል ወይ ደግሞ አሁን በቃ በጣም ድካም። ይሄ ሲጀመር የአእምሮ ስራ ነው። ቁጭ ብላችሁ የሆነ ሰው ኮሜንት ጽፋችሁ መልስልኝ። ደግሞ አንዳንድ ሰው አይመልሱም። አንዳንዶቻችሁ ደግሞ እዚህ ጋር መልእክት ማስተላለፍ የምፈልገው ላይፍ ከፍታችሁ የሰው ሜሴጅ ማታነቡ ዝም ብላችሁ ሌላ ነገር የምታወሩ ፕሊዝ፣ ሰው ተናዶ ይወጣል። እኔ ብዙ ቦታ እንደዛ ገብቼ እወጣለሁ። ማውራት አለ ያ እናወራለን፣ እኔም አወራለሁ። ግን የሰውን ኮሜንት ማንበብ ስክሮል ማድረግ ሳይሆን ኮሜንቱን አንብቦ እኔ እንደ ሰውን ሰብስክራይብ እንዳደረግኩ ቢያደርጉኝ እኔ 300 400 ገብቻለሁ። ግን ጽፌ ኧረ በአላህ እላለሁ፣ ኧረ በፈጣሪ እላለሁ። ከዛን ትቼ ወጣና ሌላ ቤት ሄዳለሁ። ያ ሰብስክራይብ ያደረኳቸው እዛው ቀረ። ያልመለስኩም ሊኖር ይችላል። አሁን ገብቼ ያለው መልሳለሁ፣ ምንም ችግር የለውም። ግን ኮሜንት አንብቡ እንትን ብላችሁ እና ኢንቫይት ያኔ እንደዚህ እንግዳ እናንተ ጋር መጥቶ ኮሜንት ትታችሁ የሆነ ሌላ ነገር የምታወሩት ኮሜንቱን አንብቡና ኤኬሌ ማለት ኤኬሌ መልሽለት። እንደዛ ካልተባለ ጸጥ ድምጽ ካለለ ሰው ይሄዳል። ማታ ስንት ቤት ገብቼ ኮሜንት አደርጋለሁ ምናምን እላለሁ፣ ግን አይሁን ኮሜንት ፕሊስ። እንደዛ እንዳይሆን እዛ ጋር ጊዜ ያቃጥለው ማዳም እዛ ጋር አፋ እየጮኸችባት ከተደብቆ ኢንተርኔት የሚጠቀሙችን እዚህ በከይት ገብቼ ሰብስክራይብ ሊደረግ ብሎ የሚመጡ ሳይሳካ ሲመለሱ ያናዳል። እና ፕሊስ በእናታችሁ እንደዛ እንትን አብረን እንደግላለን። በዚህ ቪዲዮ ደግሞ ብዙ ኮሜንት ፈልጋለሁ። 10 ሰብስክራይብ ወይ 20 ሰብስክራይብ ፈልግ፣ ምንም ችግር የለም እኮ ገንዘብ አይደለም ጉልበት አይፈልግም። አንድ አፍታ ገብቶ ሰብስክራይብ ማድረግ ደግሞ የደውሉ ምልክት ከነካችሁ ሌላ ጊዜ ቪዲዮ ይደርሳችኋል። እንደዛ ይሁን እላለሁ። በኋላ ላይፍ እገባለሁ። ውዶቼ እኔን የምትወዱ የምታገብሩ ኢትዮጵያን ሁላችሁም ሙስሊም ክርስቲያን እኛ አንድ ነንና ኑና ቤቴ ከኔ ጋር ቆዩ። እኔ ሁሉንም ቤት ገባለሁ እና በተረፈ በርቱልኝ። እግዚአብሔር መጨረሻችንን አሳምሮልን የጀመርነው ሰው ጅማሬ ሳይሆን ፍጻሜ ሲያምር ነውና ፍጻሜውን ያሳምርልን ፈጣሪ። ድካማችን በከንቱ እንዳይቀር ተደብቀን ኢንተርኔት የምንጠቀማለን አሉ። እንደገና ደግሞ ከፍሎ የሚጠቀሙ ራሱ አሉ። ዋይፋይ ቤት ውስጥ ተቀምጠው ከፍሎ የሚጠቀሙ አሉ። የሚገርማችሁ እኔ በቃ ህይወት እንደዛ ናት፣ ውጣ ውረድ አለው። ስለዚህ በቤታችን ገብተን በነፃነት ከቤተሰቦቻችን ጋር ንጹህ አየር እየተቀበልን ኤሲ የለ ጋዝ የለ ምን የለ ንጹህ አየር። ዝናብ ሲሆን ውጭ ቢቀዘቅዝ ቤቱ በከሰል በቡና ሞቅ ብሎ ያ ላይፍ ናፈቀኝ። ሰብስክራይብ አድርጉኝ ውዶቼ። ልጄም ናፈቀኝ። እውነት ወጥቶ እንዲህ ወክ ማድረግ ራሱ ናፈቀኝ። እኔ በጣም ረጅም መንገድ እየሄድን ነው። ገበያም ስንሄድ ዘመድ ጋር ስንሄድ እንደዛ ነበር። ሁላችን ኢትዮጵያን ታውቃላችሁ። እና አሁን እንደዚህ ግን ያልፋል እኮ እስከሚያልፍ ነው አውቃለሁ። ግን ቢሆንም ፈተና አለው። ብቻ እግዚአብሔር አለ ለሁሉም፣ የምድርም የሰማይም የስጋም የነፍስም ፈጣሪ አንድ አምላክ አለና እሱ ምኞታችን ያሳካልን። አልሰረቅ የሰው አልተመኘን፣ በጉልበታችን የምንትንንል ሰዎች ነንና እግዚአብሔር እርዳን። በበረሃ ያሉ ወንድሞቻችን ግመል የሚጠብቁ ላባቸው እንደዛ እንትን እያለ በበረሃ አይዶን በቃ እኔ አሁን ስደት ኢትዮጵያን ብቻ ለምለም አድርጎልን ሁላችን ወደ ሀገራችን ገብተን በአንድነት እኔ እንደዚህ ሰራተኛ ቀጥረን እንደዚህ መሆን አይደለም። በቃ ራሳችን ችለን መኖር እንደዚህ ስደት ድካም ምናምን ቀርቶ በቃ የራሳችን የሆነን እግዚአብሔር ሰጥቶን እስካለን ድረስ በዚች ምድር እረፍት የሆነ ህይወት ይስጠን። እረፍት የላትም እዚች ምድር ህይወት ግን ቢሆንም አሉ ሀገር ቤትም ሆኖ
ፈታ ብለው ምኖሩ አሉ። ግን ያው ጣፋንታ ነው። አንዳንዴ ወሬ አላበዛም። በእናታችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። በዚህ ቪዲዮ ብዙ ኮሜንት ፈልጋለሁ፣ ብዙ ሰብስክራይብ ፈልጋለሁ። አመሰግናለሁ ከኔ ጋር ስለቆያችሁ። ዛሬ እንደውም ቪዲዮ አልሰራም እያልኩኝ ቆይ ሰው አለ አሮጊቷ አጠገብና እችን ታይም ለምን አልጠቀምም ብዬ ወደ ቪዲዮ መጣሁኝና ፕሊዝ በእናታችሁ ሰብስክራይብ አድርጉ። እንደገና ደግሞ እንትን የምትችሉ ባክግራውንድ እና ሰብስክሪፕሽን እስቲ አጭር ቪዲዮ ሰርታችሁ ብትለቁልን እላለሁ። ብዙ ልጆች ጠየቁኝ አለ ዩቲዩብ ላይ ግን የሆነ በሚገባን መልኩ አሳጥሮ ስለ ሰብስክራይቡና ስለ ሰብስክሪፕሽኑና ስለ ባክግራውንዱ ብቻ አጭር ቪዲዮ እንደዚህ ሰርታችሁ ብትለቁልን ደስ ይለኛል። እና በተረፈ ፈጣሪ ባላችሁበት ይጠብቃችሁ። መልካም ቀን እላለሁ። አመሰግናለሁ። ባይ ባይ።